ሰላም እንዴት ናችሁ? ደህና ናችሁ ወይ? እንዴት ሰነበታችሁ? ሳምንታችሁ እንዴት ነበር? እኔ በአምላክ ነኝ የስነ ልቦና ባለሙያ። እየተከታተላችሁት የምትገኙት መክሊት ቲዩብን ነው። መክሊት ቲዩብ ስነ ልቦናዊ የሆኑ ሀሳቦችን ከእናንተ ጋር በየሳምንቱ ይዞላችሁ ይቀርባል። መክሊት ቲዩብ የሚያተኩረው የአእምሮ ጤና ላይ ነው። በዛሬው ዕለት ይዤላችሁ የመጣሁት ሀሳብ በባለፈው ሳምንት ቃል በገባሁላችሁ መሰረት ተፈታኝ ተማሪዎችን የሚጠቅም ነው። ይህንን ቪዲዮ ተማሪዎች እንዲሁም ደግሞ ለፈተና የሚዘጋጁ ልጆች ያሉን ወላጆች፣ ማንኛውም ሰው ደግሞ ጠቅላላ እውቀት እንዲያገኝበት የሚያግዝ ቪዲዮ ስለሆነ እንድትከታተሉት ስል እጠይቃለሁ። አመሰግናለሁ። ወደ ፕሮግራሙ እንገባለን። አብዛኞቻችን ወደ ፈተና ስንሄድ ፈተና ሲቃረብ ፈተና እንዳለ ስናስብ የሚሰሙን ስሜቶች አሉ። አንዳንድ ሰው የመጨናነቅ ስሜት አለ። ብዙ ጥያቄዎች አእምሯችን ውስጥ ይመጣሉ። ፈተናውን አልፍ ይሆን ሆይ? ምን አይነት ጥያቄዎች ይመጣሉ? በምን አይነት መንገድ ልመልሰው እችላለሁ? የሚሉ ብዙ አይነት ሀሳቦች ይመጣሉ። በምንም አይነት ሁኔታ አንብበንም ቢሆን ተዘጋጅተንም ቢሆን ቀድመን ግን እነዛ ስሜቶች የማይቀሩ ናቸው። እርግጠኛ ነኝ ሁላችሁም በዚህ ስሜት ውስጥ አልፋችኋል ብዬ አስባለሁኝ። የምትፈተኑም ተማሪዎች ወይም አሁን ላይ ተማሪ የሆናችሁም ሰዎች እንግዲህ በየጊዜው ፈተና በመጣ ቁጥር የሚሰማችሁ ስሜት ነው ብዬ አምናለሁኝ። ስለዚህ እነዚህን ስሜቶች በጤናማ መንገድ አልፈን እንዴት አድርገን አመርቂ የሆነ ውጤት እንዴት አድርገን ነው ልናመጣ የምንችለው የሚለውን በዛሬው ቪዲዮ 9 ዘዴዎችን ይዤላችሁ መጥቻለሁ። ተከታተሉኝ። የመጀመሪያው ዘዴ ስኬትን በአይነ ህሊናችን እንመለከታለን። በፈተናው ውስጥ በአእምሯዊ ሁኔታ ሲራመዱ ልክ እንደዚያው ተመሳሳይ የነርቭ መስመሮችን እየተጠቀሙ ነው። ጥናቶች እንደሚያሳዩት እንዲህ አይነቱ የአእምሮ ልምምድ አፈጻጸምን እንደሚያሻሽል፣ ውጥረትንም ደግሞ እንደሚቀንስ፣ በተለይ ከፍተኛ ግፊት ወይም ሁኔታዎች ውስጥ ስንሆን ይሄ መንገድ በጣም እንደሚያግዘን ያሳያል። ሁለተኛው ፖዚቲቭ የሆነ ሰልፍ ቶክ ወይም ደግሞ አዎንታዊ የሆነ ከራስ ጋር ንግግር ማለት ነው። ሀሳባችን ስሜታችንን፣ ባህሪያችንን ተጽዕኖ ያሳድራል። ስለዚህም በዚህ ዘዴ ምንድነው የምናደርገው? ለራሳችን አዎንታዊ የሆነ ነገር እንነግረዋለን። ለምሳሌ ጠንክሬ አጥንቻለሁ፣ ስለዚህ ይህን ማድረግ አያቅተኝም ብለን ራሳችንን እንነግረዋለን። ይሄ እንግዲህ አስማት አይደለም፣ ግን ስነ ልቦናዊ የሆነ ነገር ስለሆነ አዎንታዊ የሆነ ነገር ውስጣችንን በነገርነው ቁጥር ያ ነገር ውስጣችን ዘልቆ በመግባት ምላሽ ይሰጠናል ማለት ነው። በዚህ ጊዜ አእምሯችን ይህንን ነገር እንዲያምን ያደርገዋል። እንረጋጋለን፣ አንጨናነቅ። ባጠናነው ልክ የመመለስ አቅማችን የተሻለ ይሆናል ማለት ነው። ሌላኛው ደግሞ አሉታዊ የሆኑ አስተሳሰቦችን ማስተካከል ያስፈልጋል። ለራሳችን መንገር ወይም ደግሞ ማሳወቅ ያለብን አንድ ፈተና ብቻ እኛን አይገልጸንም። ከወደኩኝ ብሎ ከመነሳት ይልቅ እችላለሁ ብሎ መነሳቱ አመርቂ ውጤት እንድናመጣ ያግዘናል ማለት ነው። በዚህ ጊዜ አሉታዊ የሆኑ አስተሳሰቦች ሲገጥሙን ለምንድን ነው እነዚህ ሀሳቦች የመጡት ብለን መፈተሽ ያስፈልጋል። ስሜታችንን የመቆጣጠሪያ ከፍተኛ የሆነ አስተዋጽኦ ያለው አሉታዊ የሆኑ አስተሳሰቦችን የሚያግዘን ወይም ደግሞ በአዎንታዊ የሚሸፍንልን ሌላኛው ዘዴ ነው ማለት ነው። ሌላኛው ደግሞ ብሪዚንግ ኤክሰርሳይዝ ነው ወይም ደግሞ የትንፋሽ ልምምድ። በዚህ ጊዜ እንግዲህ ውስጣችን የታመቀው ጭንቀት እንዲሰማን ያደረገንን ስሜት እንዲወጣልን ብለን ስንለው እንተነፍሰዋለን። ይሄ በአንጎላችን ውስጥ የሚገኘውን አሚግዳላን የሚባለውን ክፍል ወይም የፍርሃት ክፍል ነው እንዲያረጋጋው ያደርጋል ማለት ነው። የትንፋሽ ኤክሰርሳይሱን ስናደርግ ቦክስ ብሪዲንግ የምንለው አለ፣ የአተነፋፈስ ዘዴ። እሱን መጠቀም የነርቭ ስርዓታችንን ጭንቀት ሁኔታ ወደ ጸጥታ ወይም ደግሞ የተረጋጋ ሁኔታ እንዲለውጠው በጣም ይረዳናል። ሌላኛው ደግሞ የፖሞዶሮ ቴክኒክ የሚባለው ሲሆን አእምሯችን ያለማቋረጥ እንዲያተኩር ሳይሆን 25 ደቂቃዎችን እናነባለን ወይም እናጠናለን፣ እንዘጋጃለን። ከዛ 5 ደቂቃዎች ደግሞ እረፍት ይኖሩናል። አእምሯችን ድካምን ለመቆጣጠር እና ደግሞ ትኩረትን ለመመለስ ይረዳዋል ማለት ነው። ረዘም ላለ ጊዜ
ፎከስ አድርገን እንድናጠና ወይም እንድናነብ እንድንዘጋጅ ያግዘናል። ስለዚህ በዚህ ጊዜ እረፍት እየወሰድን በዛ ሰዓት ምንም አይነት እረፍት መውሰድ ሲባል እንግዲህ ይሄ ስክሪን ታይም ሌሎች አቴንሽናችንን ሊሰርቁ የሚችሉ ሁኔታዎችን ሳይሆን ማድረግ የሚገባን ለምሳሌ ውሃ መጠጣት ሊሆን ይችላል፣ ኤክሰርሳይዝ ማድረግ የሰውነት የአካል ብቃት እንቅስቃሴ ሊሆን ይችላል፣ ትንሽ ወተን ወክ ማድረግ ሊሆን ይችላል። እንዲሁ እረፍት የሚሰጠንን ነገሮች በጠቅላላው ማከናወን ይሆናል ማለት ነው። ልክ 25 ደቂቃ እናነባለን ወይ እንዘጋጃለን። ከዛ 5 ደቂቃውን ደግሞ ብሬክ እንወስዳለን። እንደዛ እያደረግን ስናደርግ አይምሯችን እንድናተኩር ሀሳባችን እንድንሰበስብ ይረዳዋል ማለት ነው። ረጅም ሰዓት ቁጭ ብሎ ከማንበብ ይልቅ እየወሰዱ እየተረጋጉ ሲሆን አይምሯችን በደንብ ዘና ብለው የሰጠነውን ይቀበላል ማለት ነው። ሌላኛው ደግሞ የፈተና ሁኔታን ማስመሰል። በፈተና ጊዜ የምናደርጋቸውን ነገሮች በዛ ሰዓት ራሳችንን ቀድመን ለዛ ማዘጋጀት። ልክ ፈተናው ጋር በምንቀርብበት ጊዜ ቶሎ የማስታወስ ሁኔታው ይጨምራል። ለምሳሌ ጥያቄዎችን መስራት ሊሆን ይችላል። መረጃን በተሻለ ሁኔታ እናስታውሳለን። የዚህ ሀሳብ ምንድነው? በሚለማመዱበት በሚያጠኑበት ጊዜ የፈተናውን መቼት መፍጠር ማለት ነው። ራሳችንን ቀድመን ልክ ፈተና ውስጥ እንዳለን ፈተናውን እየወሰድን እንደሆነ አድርገን እናዘጋጀዋለን። በዚህ ጊዜ ቶሎ የማስታወስ ልክ እውነተኛው ፈተና ላይ ስንቀርብ ቶሎ የማስታወስ አቅማችን በጣም የዳበረ ይሆናል። ግብ ማስቀመጥ ሳይሆን ሂደቱን ፕላን ማድረግ አገኛለሁ ብለን ማለት ሳይሆን ነገ ይሄን ያክል ምዕራፍ አጠናለሁ ብለን ስንል ማድረግ የሚገባን ምንድነው? ውጤቱ ላይ አይደለም ፎከስ የምናደርገው ማለት ፕሮሰሱን ነው። ስለዚህ ፕሮሰሱን አስተካክለን እንዴት አድርገን ማንበብ እንዳለብን እንግዲህ ቅድም የነገርኳችሁ ዘዴዎች አሉ አይደለ? ከላይ እነሱን በመጠቀም ፕሮሰሱን ፕላን አድርገን በደንብ ጥናታችንን ካካሄድን በኋላ ያንን ፕሮሰስ ከተከተልን በኋላ እንዴት አድርገን ነው ወደ እውነታው ዓለም ወደ ፈተናው ዓለም እንዴት አድርገን ፈተናውን በተገቢ ሁኔታ እንድንቆጣጠረው ያግዘናል ማለት ነው። ስለዚህ አሁን እዚህ ጋር ትኩረታችን እስቲ በምን አይነት መልኩ ባነብ ነው ጥሩ ግሬድ ላመጣ የምችለው የሚለውን ፕሮሰሱን ነው የምናየው ማለት። ቅድም የነገርኳቸውን ዘዴዎች እንጠቀማለን። በቀን ይህን ያክል ምዕራፍ አጠናለሁ። ለምሳሌ ነገ ማነበው ባዮሎጂ ነው ልንል እንችላለን። ከዚህ ሰዓት እስከዚህ ሰዓት እንደዚህ ያደርጋለሁ ብለን ፕላን እናደርጋለን። ስለዚህ ይሄ አይምሯችን እንዲረጋጋ እንዳይወጣጠር ፕሮግራምድ ሆኖ ነገሮችን በተገቢ ሁኔታ እንዲያስኬድ ያግዘዋል ማለት። ከዛም ደግሞ እንዲሁም ደግሞ አቅማችንን እንድናውቅ ምን ደረጃ ላይ እንዳለን እንድንፈትሽ በእጅጉ ያግዘናል። ሌላው ደግሞ እጅግ በጣም አስፈላጊ የሆነው ነገር ምንድነው? ለእንቅልፍ ቅድሚያ መስጠት ያስፈልጋል። አንድ ሰው ሙሉ ሌሊቱን ስላጠና ምናልባት ውጤታማ ላይሆን ይችላል። አንዳንድ ሰው ደግሞ በበቂ ሁኔታ እንቅልፉን ተኝቶ ከዛ ወደ ጥናት ሲገባ አመርቂ የሆነ ውጤት እንደሚያስገኝ አብዛኛው ጥናቶች ያሳያሉ። በቂ የሆነ እንቅልፍ መተኛት ያስፈልጋል። ራሳችንን እረፍት ስንወስድ አንጎላችንም ደግሞ በተረጋጋ ሁኔታ በደንብ ክፍት ሆኖ የምንሰጠውን ነገር በአግባቡ ተቀብሎ ወደ ድርጊት የሚለውጠው ማለት ጥሩ የሆነ እረፍት ይኖረናል፣ መነቃቃት እናገኛለን። እዚህ ላይ የምንመለከተው ምንድነው? እንቅልፍ ጊዜ ማባከን አይደለም፣ ወይም ደግሞ ጊዜ አያባክንም። በጥልቅ እንቅልፍ ጊዜ አንጎላችን ያጠናነውን ነገር እንዲያጠናክር ያግዘዋል። ወደ ረጅም ጊዜ ወይም ደግሞ ወደ ሎንግ ተርም ሚሞሪ እንዲገባ ያግዘዋል። ሌላኛው እንዲሁም የመጨረሻው ለዛሬ ለእናንተ ያዘጋጀሁላችሁ ዘዴ ምንድነው? ስለ ፈተናችን ማውራት። ለቤተሰቦቻችን ሊሆን ይችላል፣ ለጓደኞቻችን ሊሆን ይችላል፣ መናገር። ስለዚህ ስንናገር እርዳታን እናገኛለን፣ እንዲሁም የተለያዩ ሀሳቦችን ከሰዎች ይሰጠናል። ስለዚህ ያንን በተገቢ ሁኔታ አይተን ለእኛ የሚሆነውን ፈልገን በደንብ መርምረን ለእኛ የሚሆነውን እንወስዳለን። ኮርቲሶል የሚባል የጭንቀት ሆርሞን አለ። ስንናገር የዚህ ሆርሞን መጠን ይቀንሳል ማለት ነው። ስለዚህ ጭንቀታችንም አብሮ ይቀንሳል። ስሜታዊ የሆነ ጥንካሬያችንን እንዲገነባ ያግዘዋል። ማህበራዊ የሆነ ድጋፍ አንጎላችን በተገቢ ሁኔታ ድጋፍ እንዲያገኝ፣ በጭንቀት ውስጥ ደግሞ የበለጠ የመቋቋም አቅም እንዲኖረው ያግዘዋል።
በዛሬው ዕለት ይዤላችሁ የመጣሁትን ዝግጅት አጠናቅቄያለሁኝ። እንደሚያግዛችሁ ተስፋ አደርጋለሁኝ። ምክንያቱም ሳይንሳዊ የሆኑ በጥናት የተደገፉ ዘዴዎችን ነው ይዤላችሁ የመጣሁት። ስነ ልቦናዊ የሆኑ ናቸው። አብዛኞቻችሁ እንደምታተርፉበት እርግጠኛ ነኝ። እጅግ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ለጓደኞቻችሁ ሼር አድርጉ። ታተርፉበታላችሁ ብዬ አስባለሁኝ። መልካም ጊዜ እንዲሆንላችሁ እመኛለሁኝ። ተፈታኝ ተማሪዎች መልካም ውጤት እንዲኖራችሁ እመኝላችኋለሁኝ። ሰላም ቆዩኝ።